እሺ ዛሬ የሶስተኛ ቀናችንን መርሃ ግብር እንጀምራለን። የአካባቢ ምህንድስና እና የትኩረት ፕሮቶኮሎች ይላል ርዕሱ። ከክፍል አንድ ጀምሮ የጀመርነው ተከታታይ ስልጠና ነው። የአካባቢ ዲዛይን ወይ ደግሞ ይሄ ኢንቫይሮንመንታል አርኪቴክቸር የሚባለው በጣም ወሳኝ ነገር ነው። ስራን ለመስራት ሁል ጊዜ ከፍተኛ የውስጥ ግፊት የሚያስፈልግ ከሆነ የአካባቢ አደረጃጀት ተበላሽቷል ማለት ነው። የራስን የቁጥጥር አቅም መፈተሽ አቁም። እያንዳንዱ የስልክ ማስታወቂያ ወይም የብሮዘር ገጽ ወይ ደግሞ ይሄ ኖቲፊኬሽን የምንለው አእምሮ ውስጥ ያለውን ውስን አቅም የሚበላ ክፍል ጥቃቅን ቀዳዳ ነው እና ዲሲፕሊን በቀላሉ የአማራጭ የሚሆንበትን አካባቢ መንደፍ አለብን። እና ስልክህን ከስራ ክፍል ውጪ ቆልፋ አስቀምጥ። የሚከፋፍሉ ድረገጾችን ዝጋ እና የስራ ጠረጴዛህን አጽዳ። ከአይን የራቀ ከአእምሮ ይርቃል እንደሚባለው ማለት ነው። የስራ ጠረጴዛ ለተዝረከረከ ጓደኛ የስራ ጠረጴዛው ለተዝረከረከ ጓደኛ ይህን ቪዲዮ አጋራው። ትኩረት የሚደረግ አቅምህ አልተበላሸም። ትኩረት የማድረግ አቅምህ አልተበላሸም። የዶፓሚን መቀበያ በከፍተኛ ማነቃቂያ ተጥለቅልቋል ማለት ነው እንጂ እና እያንዳንዱን ፈጣን ማስታወቂያ አጫጭር ቪዲዮዎችን ማንሸራተት ወይ ደግሞ ስዋይፕ ማድረግ እና የማህበራዊ ሚዲያ ላይክ የአእምሮህን ጥልቅ የማሰብ አቅም ሙሉ በሙሉ ያደነዝዘዋል። በየ3 ሰከንዱ አእምሮ ፈጣን ሽልማት እንዲያገኝ ካሰለጠንከው ረጅም ሰዓት የሚወስድ ከባድ ስራ መስራት እንዳይችል ይቆጠራል። በትኩረት ማቋረጫዎች ላይ የ15 ደቂቃ መከላከያ መሰናክል ማስቀመጥ አለብህ፣ ግዴታ ነው። አሁኑኑ ከሰዎች ከሚመጡ መልእክቶች ውጪ ያሉ ማስታወቂያዎችን ኖቲፊኬሽን በሙሉ ማጥፋት ነው። በቃ እነዛን ግዴታ ነው እና ለዛ ረጅም ሰዓት እንድንሰራ ያደርገናል ማለት ነው። እና ትኩረታችንን የሚሰርቁን እነዚህ ነገሮች ናቸው ማለት ነው።